ኧረ አይሰማም ሳቁ። አስቃችሁ እንዴ? እሺ አዳም ተናጋሪ ወፍ ምን የሚናገር ወፍ ያውቃል? ምን ይባላል? እስቲ ስሙ ምን ነገር በአማርኛስ? ሙሉ ቀን እኔ ስሜ ሙሉ ቀን ስለሆነ ሙሉ ቀን ያላችሁ መስሎኝ። እሺ አዳምጡ። ተናጋሪ ወፍ መልኩን አያችሁት? እሺ አዳምጡ። በድሮ ጊዜ አይጠረጠርም እያለ የሚናገር ወፍ ነበረ። ምን እያለ? አዳምጡ። የሚናገረው ማለት ነው። በቃ ሁሉ ጊዜ የሆነ ነገር ስታናገሩት ምን ይላል? አይጠረጠርም ይላል። ስለዚህ በድሮ ጊዜ አይጠረጠርም እያለ የሚናገር አንድ ወፍ ነበር። ይህም ወፍ በጣም አስቸጋሪ ስለነበረ ባለቤቱ ሊሸጠው ፈለገና ወዴት ይዞት ሄደ? ወደ ገበያ። የወፉ ባለቤት ወፉን በጎጆ ውስጥ እንዳደረገ አጠገቡ ቆሞ ገዢ ሲጠባበቅ ወዲያው አንድ ሰው ከትንሽ ልጅ ጋር ወደ እርሱ መጣ። ሰውየውም ሞኝ ነበርና ቆሞ ወፏን ሲመለከት ቆየ። በዚህም ጊዜ የወፏ ጌታ የወፏ ባለቤት ማለት ነው ወፍ ልትገዙ ትፈልጋላችሁ? የመጡትን ሰዎች ማለት ነው። አዎ። ትንሹ ልጅም መናገር ይችላል ብሎ ሰውየውን ጠየቀ። ከዛ የወፉ ባለቤትም አዎ መናገር ይችላል አለ። በጣም ጎበዝ ወፍ ነው ሲል መለሰለት። የልጁም አባት ጥሩ እሺ ዋጋው ስንት ነው አለው። የወፉ ባለቤትም ከነጎጆው ከሆነ 500 ብር ነው አለ። በዚህ ጊዜ ገዢው ሰውዬ ወደ ወፏ ጎጆ መለስ አለና አንተ ወፍ 500 ብር ታወጣለህ አለ። ወፏን ጠየቀው ማለት ነው። የሚገዛው ሰውዬ ወፏን ጠየቀው፣ ምክንያቱም ይናገራል ስላለው ማለት ነው። አንተ ወፍ 500 ብር ታወጣለህ ሲል ወፉን ጠየቀው። ወፉን በፍጥነት አይጠረጠርም ሲል መለሰለት። በዚህ ጊዜ ሰውየው በጣም ተደስቶ 500 ብር ለወፉ ባለቤት ከፍሎ ወፉን ይዞ ከልጁ ጋር ወደ ቤቱ ተመለሰ። መኖሪያ ቤቱም ሲደርሱ ሚስቱን ጠራትና ወፉን አሳያት። ሚስቱም ይህ የሚናገር ወፍ ነው ብላ ጠየቀችው። በዚህ ጊዜ ባልየው ሚስቱን ጥሩ አድርጎ ይናገራል፣ እስቲ አናግሪው ከፈለግሽ አላት። በዚህ ጊዜ ሴትየዋ አንተ ወፍ አሁን ስንት ሰዓት ነው ስትል ወፉን ጠየቀችው። ወፉም አይጠረጠርም ሲል መለሰላት። በዚህ ጊዜ ሴትየይቱ ምን አይነት መልስ ነው? እስቲ ደግሞ እንደገና ልሞክራለችና ወደ ትንሹ ልጇ እጇን ዘርግታ አንተ ወፍ ይህ ልጅ ስንት ዓመቱ ነው አለችው። አሁንም ወፉ ምን ብሎ መለሰላት? አይጠረጠርም ማለት። ከዚህ በኋላ ሴትየዋ ወደ በኋላ ዘወር አለችና ወደ ባሏ ይህንን ወፍ በመግዛትህ በጣም ተሞኝተሃል፣ በጣም ሞኝ ነህ ብላ ስትለው ወፉ አይጠረጠርም ብሎ ጮኸ። በዚህ ጊዜ ቤተሰቡ በጣም ሳቀ። ተረቴን መልሱ አፌን